ነቢዩን ዓለይሂ ሰላቱ ወሰላም መከተል አላህ ሱብሓነሁ ወተዓላ በቁርአን በግልጽ የታዘዝንበት አላህ ዐዘ ወጀል ያዘዘን ጉዳይ ነው። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላህ። አላህ ሱብሓነሁ ወተዓላን በእውነት የምትወዱ ከሆነ እኔን ተከተሉኝ፣ አላህ ሱብሓነሁ ወተዓላም ይወዳችኋል። ሁሉም ሰው አላህን ወዳለሁ ይላል። ሁሉም ሰው ነቢዩን ሰለላሁ ዐለይሂ ወሰለም ወዳለሁ ይላል። ግን የፈተና መስፈርቱ እርሳቸውን መከተል ተደርጓል። ያ ወንፊት ብዙዎቻችን ያጣራል። አላህ ሱብሓነሁ ወተዓላ እሳቸውን ከሚከተሉት አላህ ያድርገን። ኢትባዕ ብዙ ጊዜ በዒባዳ ወይም ባለባበስ ወይም በተለያዩ ውስን ጉዳዮች ላይ እንገድበዋለን። ኢትባዕ ግን ሰፊ 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 ሐሳብ ነው። የነቢዩን ሰለላሁ ዐለይሂ ወሰለም መከተል ማለት በእምነታችን የነቢዩ ዐለይሂ ሰላቱ ወሰላም አይነት እምነት እንዲኖረን፣ አስተሳሰባችን በዛው አይነት እንዲቀረጽ፣ ህይወታችን በሳቸው አይነት ህይወት እንዲታነጽ ማድረግ መቻል ማለት ነው ኢትባዕ ማለት። አላሁ ሱብሓነሁ ወተዓላ ነቢዩን ሰለላሁ ዐለይሂ ወሰለም የመጨረሻ ነቢይ አድርጎ ሲልክ ብቸኛና ቤስት ሞዴል አድርጎም ነው ያስቀመጣቸው። ማንም ነቢይ፣ ማንም ታላቅ ሰው፣ ማንም የለውጥ ሐዋርያ በታሪክ ውስጥ የተከሰተ ዝርዝር የህይወት ጉዳዩ የሚታወቅ የለም እንደ ነቢዩ ዐለይሂ ሰላቱ ወሰላም። ነቢዩ ዐለይሂ ሰላቱ ወሰላም ድብቅ ህይወታቸው ሁሉ ሳይቀር ቤተሰቦቻቸው ውስጥ ሚስቶቻቸው ጋር የነበራቸው ጉዳይ ሁሉ ሳይቀር በግልጽ የሚታወቅ ነቢይ ናቸው ዐለይሂ ሰላቱ ወሰላም። ይህ የሆነበት ሒክማ ምንድነው? ሞዴል ስለሆኑ ሁሉም የህይወታቸው ዘርፍ መታወቅ ነበረበት። አላሁ ሱብሓነሁ ወተዓላ ያንን አይነት ሐያትን የሰጣቸው ግልጽ የሆነ ማንም ሰው ሊያነበው ማንም ሰው ሊማርበት የህይወት ፕሪንሲፕል የህይወት መርሆችን ከሱ ሊወስድበት የሚችል ግልጽ የሆነ ሐያት ነበራቸው ነቢዩ ዐለይሂ ሰላቱ ወሰላም። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና፣ መልካም አርአያ በነቢዩ ዐለይሂ ሰላቱ ወሰላም አለላችሁ ነው የሚለው አላህ። ሌላ አርአያ ያስፈልገንም። ነቢዩ ዐለይሂ ሰላቱ ወሰላም እጅግ በጣም ድንቅ የሆነ ስብዕና የነበራቸው ወኢነከ ለዓላ ኹሉቂን ዐዚም፣ አንተ እኮ በታላቅ ስነ ምግባር ላይ ነህ ብሎ ታላቁ አላህ ሱብሓነሁ ወተዓላ የመሰከረላቸው። አንድ ሕፃን ልጅ ትንሽን ነገር አድንቆ ቢናገር በዛው ልክ ነው የሚያደንቀው ይላሉ። አላሁ ሱብሓነሁ ወተዓላ ታላቅ ብሎ የመሰከረላቸው የዚህ ፍጥረተ ዓለም ፈጣሪ አላሁ ሱብሓነሁ ወተዓላ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን ያክል የላቀ ስብዕና ቢኖራቸው ነው እንዲህ አይነት ምስክርነት ከአላህ የተነገራቸው?